አይ ድህነት ባልነበር ባልተሰደርን ነበር። አሁንስ የምር በጣም ከምላችሁ በላይ ልቤ ተሰብሯል። አንዲት እህታችን በዱባይ በአሰሪዎቿ ቤት አሰሪዎቿ በሌሉበት ሞታ ተገኘች። እጅግ ልብ ያማል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሁልጊዜም በአዲስ ቪዲዮ ነው እየመጣን የምንገኘው። ዛሬም እንዲሁ በአዲስ ቪዲዮ ከመገኘታችንም አንጻር በጣም አሳዛኝና ልብ ሰባሪ ነገር ይዤ መጥቻለሁ ማለት ነው። እጅግ ወላሂ በጣም ነው ልባችሁ የሚሰበረው። አንዳንዴም ስደት አይኑ ይጥፋ የሚባለው ነገር ወላሂ እውነት ነው ማለት ነው እና አሁን በስደተኞች ላይ የሚሰራው ግፍና መከራ እየተበራከተ እና እየበዛ በመምጣቱ እጅግ ብዙዎችን ያሳዘነ ሆኖ አግኝቼዋለሁ ማለት ነው። አይ ድህነት፣ አንዳንዴም ውድ ቤተሰቦች አይ ድህነት፣ ድሃ ባንሆን ኑሮ ወደ ስደት አንሄድም ነበር ማለት ነው፣ አንወጣም ነበር ማለት ነው። ስደት ባንሄድ ኑሮ ደግሞ ይሄ ጉድ ግፍና መከራ ስቃይ ባልደረሰብን ነበር። ስለዚህ ድህነታችን ነው ለዚህ እያበቃን ያለውና ድህነታችን ደግሞ ለህይወታችንም ጻር እየሆነን እየተገኘ ነው። እጅግ በጣም ያሳዝናል። አንዲት እህታችን እንግዲህ በዱባይ በተኛችበት ክላስ ውስጥ ሙታ ተገኝታለች። ወላሂ በጣም ነው የሚያሳዝነው። እንግዲህ ይቺ እህታችን አሰሪዎቿ በሌሉበት ቦታ ማለትም ቤት ውስጥ አሰሪዎቿ አልነበሩም። እንግዲህ ለፓኬሽን ሂዱ፣ ለሌላ ጉዳይ ሂዱ፣ አልሙሄም ቤት ውስጥ አልነበሩም። ቤት ውስጥ የነበሩት እንዲሁ ኢትዮጵያዊ ዜጋ የሆነች እንደሷው ሁለቱ ነው የሚሰሩት። ማለት ይቺ ሟቿ ኢትዮጵያዊ እና አሁን ያለችው በህይወት ኢትዮጵያዊ አንድ ቤት ነው እና የሚሰሩት። ከዛም በኋላ እንዳልኳቸው አሰሪዎቻቸው የሉም። ያለው ግን አንድ ብቻ ወንድ ልጅ የአሰሪያቸው ልጅ ቤት ነበር ማለት ነው። እንግዲህ ይችታችን ምን ትሁን እንግዲህ እንዴት ብላ ምን ሆና እንደሞተች አልታወቀም። ማለትም ይችኛዋ ኢትዮጵያዊ ጓደኛዋ አብራት የምትሰራዋ ስትጠየቅ ምንም አልሆነችም፣ ደህና አምሽታለች። እስከ ምሽቱ 4 ሰዓት ድረስ ኢትዮጵያ እህቷን ደውላ እያወራች ነበረ ብላለች ማለት ነው። ይቺ ሟቼታችን እንግዲህ ከመጣች 3 ዓመቷ ነው። ብዙም የቆየች አይደለችም። ግን 7 ዓመት የቆየች እህቷ ደግሞ አለች። ያው አንድ ቤት አይሰሩም እንጂ ማለት ነው። ከዛ በኋላ ስልክ እስከ 4 ሰዓት ከምሽቱ አውርታ ስትጨርሳ ከዛ ተኛች። ግን ፊቷ ላይ የመናደድ ነገር ይታይባታል። ተናዳለች። ሌላ ምንም አልሆነ። ከእህቷ ጋር ስታወራ ግን ትንሽ ስልኩን ዘግታ ስትተኛ ትንሽ ፊቷ ተቀይሯል እንጂ ሌላ ምንም ራሴንም ምንም ብላም አታውቅም። አብረን ስንሰራ ብላለች ማለት ነው እቺ ጓደኛዋ። እና ይቺ እህታችን እንግዲህ የአሰሪዋ ልጅ ቤት አለ ብያቸዋለሁ። ከዛ እሱ ደግሞ ለፖሊስ ደወለ፣ ለዱባይ ፖሊስ። የዱባይ ፖሊስ መጣ። ከዛም ወሰዷት ማለት ነው። ማለት ይቺ እህታችን ግን ሆስፒታል ስትደርስ ድረስ ነፍሷ ይኑር ይሙት ግን የሚታወቅ ነገር የለም ወገኖች። ያው ግን ኮረፋ ደፍቃለች። ከዛ በኋላ ሆስፒታል ፖሊሶች ይዘው ሆስፒታል ሄዱ። ዶክተር አያት። እንደገና በቃ ሁሉ ነገሯን ዶክተር አይቷታል ማለት ነው። ከዛ ኮማ ተደረገላት ማለት ነው። ኮማ ለማታውቁ ደግሞ የምግብ መርፌ፣ በኢትዮጵያ የምግብ መርፌ ነው የሚባለው አይደል? በዚህ ሀገር ኮማ ነው የሚባለው። ኮማ ተደረገላት ማለት ነው።
ኮማውን ተደርጎላት ሳለ ያው ግን ኮማውን የሚገርማችሁም እየወሰደችው ነው ይባላል። እኔ እንጃ ብቻ አንዳንዴ ወላሂ ለፈተና እኮ ነው እንደው ሰው ስንባል በኢዱንያ ስንፈጠር ለፈተና ነው። ኮማ ተደርጎላት ማለትም የምግብ መርፌው ተደርጎላት ግን የምግብ መርፌውን እየወሰደች ሱብሃንአላህ። ከዛም በኋላ ዶክተሮቹ ማለት አሰሪዋ ዋናው አሰሪዋ መጣ። ብዙ ብር ነው ያወጣሁት 80,000 የዱባይ ብር አውጥቻለሁ። ከዚህም በላይ ማውጣት አልችልም። ኤምባሲ ይወቅልኝና ይረከበኝ ልጅቷን ብሎ ሰውየው በሚያመለክትበት ሰዓት ከዛም በኋላ ኮማው ደግሞ ከተነቀለ ተኮማው ከወጣት ደግሞ ከሚገርማችሁ ነገር ደግሞ ልጅቷ ደግሞ በህይወት ትኑር አትኑር ገና ስላልታወቀ ልትሞት ነው። ከዛ በኋላ ኮማው ውስጥ እንዳቆየው ብዙ ጊዜ ስላቆዩት 80,000 ብር ሰውየው ሊከፍል ችሏል። ከዛ በኋላ ኤምባሲዎች ነገሩን ጉዳዩን አውቀው ተረከቡት። በኋላ ልጅቷ በህይወት የለችም ማለት ነው። ስለዚህ በጣም ያሳዝናል ወላሂ ተሞቱ አሟሟቱ። ከዛ ደግሞ አንድ የሚያሳዝነው ነገር ደግሞ ዶክተሮቹ ያሉት ነገር አስደንጋጭም አሳዛኝም አስገራሚም ነው ማለት ነው። ሹፍ እንግዲህ ድሃ ስለሆንን እኛ በገንዘብ የምንገዛ በገንዘብ የምንታለል መስሏቸው ምን ቢሉ ነው ዶክተሮቹ ለእህትየዋ ማለት ነው ብር ሰውየውም ደግሞ አሰሪዋ ከ80,000 ብር በላይ ማውጣት አልችልም፣ ከ80,000 ብር እስካሁኗ ድረስ አውጥቻለሁ፣ ከዛ በኋላ ኤምባሲው ይረከበኝም ሲሉ ስለሰሙ ለእህቷ ደውለው ዶክተሮቹ ምን ቢሉ ጥሩ ነው መርምረዋት ልጅቷን መርምረዋት ምንም ችግር የለባትም፣ ከሁሉም ነገር ነፃ ናት። ግን ሱብሃንአላህ አላሁ ተዓላ ነገር እንግዲህ ሆኖ አላሁ ተዓላ ስራ ሆኖ ቢወስዳትም በኩላሊቷም ላይ ሆነ በልቧም ላይ ሆነ ምንም አይነት የተፈጠረ ችግር የለም። ያንን መርምረው ስላዩ እህቷን ደውለው በቃ ገንዘብ የሚቸግራችሁ ከሆነ እኛ ብር እንስጣችሁ ኩላሊቷንና ልቧን እኛ አውጥተን እንውሰድ ብለው ጠየቁ ማለት ነው ዶክተሮቹ። አያሳዝንም? ወላሂ በጣም ነው የሚያሳዝነው። ልብ ይሰብራል። እንዲህ የገንዘብ እጥረት እንዳለ በቃ ድሃ እንደሆን ስላወቁ ነው እንጂ አንድ የሀገሪቱ ዜጋ ቢሞት ይሄን ይሉ ነበር አይሉ። ግን እኛ ድሃ ስለሆን ስላዩ ብቻ ዶክተሮቹ ለራሱ ይሄንን አሉ ማለት ነው። ከዛ በኋላ እህትየዋ ጀግና ምን ብትል ጥሩ ነው እህት የምን ብር ነው ለምን አባቱን ሳይቀርም ህይወቴን ራስ ይሸጣለሁ እንጂ የእህቴ የውስጥ እቃዋ ምንም ሳይነካካ ወደ ሀገር ለቤተሰቦቻችን መግባት አለበት ብላ እህትየዋ መልስ ሰጠቻቸው ማለት ነው። ስለዚህ ወላሂ አንዳንዴ ግን አናሳዝንም? ድሃ እንደሆነ አውቀው ስላወቁ ብቻ በገንዘብ በቃ እንግዛው፣ በቃ ኩላሊትና ልቧን እንውሰድኛ። እንዲህ ዶክተር እንደዚህ ይላል ተመልከቱ። በቃ አስባችሁታል? ሁለመናዋ ንጹህ ስለሆነ ስላወቁ የውስጥ እቃውን ሊያወጣጡ ማለት ነው። እንዲህ እናንተ አውዝ ቢላሂ እንደው ስንት አለ። ኧረ ሰው ስንባል ግን እንደው ከሬሳ ውስጥ አውጥተው ትንሽ የማይጸግን ናቸው። ትንሽ ብለው እንደው ነግበኔ የማይሉ ወላሂ የዶክተሮቹ እንደዚህ ብሎ መጠየቅ ማለት እንደዚህ ብለው መጠየቃቸው እኔ ወላሂ ልቤን ነው የተሰበረው። በጣም ያስደነግጣል፣ ያሳዝናል። እንዴት እንደዚህ ይላሉ? የገንዘብ ችግር ቢኖርስ እንዴ እንርዳ ማለታቸው ነው። የውስጥ እቃዋን በገንዘብ እንውሰድ። አረ እንደው ለእነሱ ያደርግላቸው እንበል መጎናችን። እንደው ወላሂ በጣም ልብ የሚሰብር ነው። አላህ ይራህማት። እንደው ወላሂ አላህ ይራህማት። በጣም አስቸጋሪ ነው። ግን አብራት የምትሰራዋ ጓደኛዋ ምንም አይነት በሽታ እንደሌለባት ታማ ምንም እንደማታውቅ አብረው ሲሰሩ ይሄን ያክል ዓመት ነው የተናገረችው ማለት ነው። ስልክ ያወራ ቀይ ግን ማታ የዛን ቀን ኢትዮጵያ ወርታለች፣ ተናዳለች። በእርግጥ ያም ሊሆን ይችላል በንደት። ወገኖቼ ባካችሁ በስደት ሀገር የምትኖሩ እህት ወንድሞቼ አትናደዱ። ሁሉም ነገር በአላሁ ተዓላ ፍቃድ ነውና የሚሆነው። አትናደዱ። በእርግጥ ኢትዮጵያ ያለ ሰው ትንሽ ሊያበሳጫችሁ ይችላል። ግን እናንተ መለስ ብላችሁ
ከራሳችሁ ጋር ሁኑ ማለት ነው። የስደትን ኑሮ ተሰዶ ያለ ሰው ነው የሚያውቀው። ኢትዮጵያ ያለ ሰው አያውቀውም። አንዳንዶቹ ተሰደው ኑሮው ራሱ ኢትዮጵያ ሲደርሱ የሚረሱ አሉ። እዚህ ሀገር ብር እንዴት ብሎ እንደሚመጣ የስደት ኑሮ እንዴት እንደሆነ ተሰደው አይተውት ራሱ የሚረሱ ልጆች ራሱ ይኖራሉ። እንኳን ተሰደው የማያውቁትና ችግራችንን ሊያውቁልን። ስለዚህ መለስ ብላችሁ ወደ ራሳችሁ ነው። አትናደዱ፣ በቃ አትናደዱ። የምርን ነው የምላችሁ፣ አትናደዱ። ይቺታችን እንግዲህ መንስኤው በንደትም ሊሆን ይችላል። ሌላ ምንም አይነት በሽታ እንደሌለ እንግዲህ አብራ የምትሰራቷ ጓደኛዋ እየተናገረች ነው። በጣም ብቻ ትንሽ ከባድ ነው። አላሁ ተዓላ ወቶ ከመቅረት ያኔ ከወቶ ይቅርታ ወቶ ከመቅረት አላህ ይጠብቃችሁ፣ ይጠብቀን። አላህ ከደጋጎች ሰዎች ጋር ያውለን ነው። ውድ ቤተሰቦች በቃ ይሄን ያክል ታልኳችሁ ይበቃል። እንግዲህ አላህ ይራህማት የሞተችውን። ለስደተኞችም እንግዲህ አላሁ ተዓላ ይቆምልን ለማለት እወዳለሁ። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።